ያሬዳዊ ዝማሬ ቃለ እግዚአብሔር የተለያዩ መንፈሳዊ መርሃ ግብሮች ለማግኘት መላከራማቲው ምርጫችሁ ይሁን። የራሳችን ስራ እንጻፈብንና ምንድነው በዮሐንስ ራእይ ምዕራፍ 22 ምንድነው ያለው? ወመጻሕፍት ይትከሰታል ጽም መጻሕፍት እያንዳንዱ ስራው ይገለጣል ይላል። መጻሕፍት ይገለጣል ያን ጊዜ ምንድነው ያን የስራውን ሁኔ ድርሻ ያገኛል ማለት ያመፀኛው ያመፀኝነቱን የስራ ዋጋ ያገኛል። መልካም የሰራው ደግሞ የመልካምነቱን ዋጋ ያገኛል። ዋና መጽፍቱን አይደል ያለው ወስየት የሚመስል አኖት አልፋ ኦሜጋ አልፋና ኦሜጋ እኔ ነኝ ዘላለማዊ ይልና እኔ ፈጥኜ እመጣለሁ ነው የሚለው እና ዋጋዬም ከኔ ጋር ነው አይደል እንዴ? ዋጋውን የምንቀበልበት ነው ዛሬና ስለዚህ እኔ ገና ሩጫዬን ካልጨረስኩ ድረስ ሮጣለሁ እሽቀዳደማለሁ ይላል። የሚሮጥም ያንን ድሉን አክሊል ለማግኘት ይሮጣል አይደል ያለ ቅዱስ ጳውሎስ። ስለዚህ ምንድነው ያለው? እሮጣለሁ ገና ድል እስካላደረኩኝ ድረስ እሮጣለሁ አለ። ከዚያም በኋላ መጨረሻ ላይ ግን ሁሉ ነገር እዚህ ዓለም ላይ ክርስቶስ የሰጠውን ትእዛዝ አደራውን ከተወጣ በኋላ ቅዱስ ጳውሎስ ወደ ጌታ በሚሄድበት ሰዓት ላይ ምንድነው ያለው? እኔ ወደ ጌታ ልሄድ እናፍቃለሁ አይደል? እና ወደ ክርስቶስ ልሄድ እናፍቃለሁ። ፊልጵስዩስ ምዕራፍ 1 ቁጥር 23 ላይ ማነው ሁለተኛ ጢሞቴዎስ ምዕራፍ 3 ላይ እንደተናገረው ወደ ክርስቶስ ልሄድ እናፍቃለሁ። ያ ደግሞ ከሁሉ የተሻለ ነው አይደል ያለው? ምን አለ? ከዚህ ላይ ያስገነዘበን ነገር አለ። ሩጫዬን ጨርሻለሁ። መጀመሪያ ምንድነው? ሃይማኖቴን ጠብቄያለሁ ነው የሚቀድመው። ሃይማኖቴን ጠብቄያለሁ፣ መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ የተሰጠኝና አደራ ጠብቄያለሁ እና ወደ ክርስቶስ ልሄድ እናፍቃለሁ። ያ ደግሞ ለሌሎች አይደለም ለተጠሩት ለተመረጡት ሁሉ ነው ይላል። ስለዚህ ወገኖቻችን ለገሌ የሚባል ነገር የለም። እናት አባት ወደ ቤተክርስቲያን ሲሄዱ ልጆች ፊልም ከፍተው የተለያየ ነገር ዛሬ ፌስቡክ ዩቲዩብ በጣም እናሳዝን የሆነ ስራ እየተሰራ ነው ያለው። በተለይ እቺ ቅድስት ሀገራችን የ24 ሰዓት መስዋዕት የሚሰዋባት ማየጸበሉ የሚፈልቅባት በመስቀል የተባረከችው ሀገር መስዋዕት የሚሰዋባት ቅዳሴው ማህሌቱ ሰዓታቱ የማያቆምባት ሀገር እግዚአብሔር የተባለችው ሀገራችን ዛሬ በተለያየ በርኩሰት ስራ ብዙ ነገሮች እየተበላሸ ነው ያለው። ምክንያቱም በአሁኑ ሰዓት እንደምናየው ግብረ ሰዶሙ በጣም ተስፋፍቶ በግልጽ ወጣቱን አትራክዬ ወይሳበት ያለበት ገንዘብ እየተታለና ወጣቱ እግዚአብሔር የማይወደውን ርኩሰት ስራ እየተሰራበት ያለበት ስለሆነ ከዚህ ርኩሰት እንዴት እንውጣ? ሰይጣን ደግሞ ትንሽ ቀዳዳ ነው የሚፈልገው። በዚያ ሰይጣንና እባብ ትንሽ ቀዳዳ ካገኘ በዘጎቱ ያስፋፋዋል ይላል እና ይህን እንዳይሆንብን ምን ማድረግ አለብን? ከፍትወተ ስጋ ከስጋ ፍላጎት ከገንዘብ ወዳድነት እንዴት እንውጣ ከተባለ ኑ ወደ እግዚአብሔር ቤት ነውና ከእግዚአብሔር ከካህናቱ ጋር አብረን እንዘምር። እመቤታችን ነይ እንበላት ልጇን ታቀፋ ድንግል ማርያም ከልጇ ጋርና ከቅዱሳን መላእክት ጋር ትመጣለች። ያን ጊዜ ቅዱሳን መላእክት ጠባቂነት ከኛ አይለየንም ማለት ነው። ስላንተ መላእክቶችን ያዝላል አይደል ያለው። ስለዚህ እንቅፋቱ አይመታን፣ እሾሁ አይወጋን፣ የሚያሰናክልን ነገር አይኖርም ማለት ነውና ወገኖቻችን ከካህናቱ ጋር መተን የማይገኝ ድል ነው። ካለፈ አለፈ ነው። ስለዚህ በዚህ ወቅት መተን የአንድ ቀኑ እኮ ምስጋና ወይም የአንድ ቀን የእግዚአብሔር ቃል አንዱ ቃል እኮ ብዙ ህይወት ትለውጣለች። አንድ ቀን ዛሬ ሰማናት ለነገ በውስጣችን ሊያቃጭልብን ይችላል። ግን መልካሙን ነገር ካልሰማን የምስጋናውን ቃል ካልሰማን የአባቶቻችን ትምህርት ምስክር ካልሰማን ሌላ ህይወት ያለ አይመስለንም። ከዛው ባለንበት በዚያ በጨለማ ህይወት ነው የምንጓዘውና ወገኖቻችን ወጣቱ ትውልድ በተለይ የሚመክረው ነገር ይሄ ትንሽ ትልቅ የሚባልበት ነገር ስላለ ከዚህ ከዘመኑ የምናመልጥበት በዚህ መንገድ ስለሆነ እንግዲህ እግዚአብሔርን እያመሰገን የምንኖርበት ዘመን አሁን ነውና የመዳን ቀን ዛሬ ነው እንደተባለ እንድንበት የተሰጠን ጊዜና ሰዓት አሁን ነውና ወደ እግዚአብሔር ቤት እንምጣና ከካህናቱ አባቶቻችን ጋር አብረን እንዘምር ነው። በእውነት ቃሎት ያሰማልን። መጋቢ አዲስ መምህር ጽጌ ደሳለኝ እግዚአብሔር አምላክ ያክብርልን፣ ከዚህ በላይ የሚያገለግሉበት ጸጋውን ያብዛልዎት። እንግዲህ ወደ ጥንታዊ ነገራችን እንመለስና ጌታችን መድኃኒታችን ኢየሱስ ክርስቶስ አስቀድመው እንደተናገሩት እርሶም ስደቱን የምናስብበት ወቅት ነው። ለጌታችን መድኃኒታችን ኢየሱስ ክርስቶስ ተሰደደ ስንል ምን ማለታችን ነው? ለምን ተሰደደ የሚሉ ጥያቄዎችን በዛው አያይዘው ነገረ ስደቱን ዳሰስ ያደርጉልን። እሺ አመሰግናለሁ። እንግዲህ የጌታ ስደት ምንድነው ስንል ከቦታ ወደ ቦታ መዘዋወር፣ ከአንድ ሀገር ተነስቶ ወደ ሌላ ሀገር መሄድ ነው። እንግዲህ የመጀመሪያው ስደተኛ ማነው ስንል አዳም ነው።
አዳም እንግዲህ እግዚአብሔር ሁሉ አልቆ ፈጥኖ እንደፈጠረው ይታወቃል። በመልካም ቦታ በገነት ነው ያስቀመጠው። ከሰማይ በታች ከምድር በላይ ያለውን ግዛ ንዳ ብላ ጠጣ ብሎ ፈጥሮ በገነት አስቀምጦት ነበር። ጸጋውን አልብሶ ምንም ልብስ ሳይኖረው ጸጋውን አልብሶ ነበር በገነት እንዲኖር ያደረገው። ያመሰገነ ከቅዱሳን መላእክት ጋር ንጻጽ ጠባይ ሳያድፍበት በገነት እንዲኖር ነበር የሆነው። ግን ያው ጥንት ጠላታችን ዲያብሎስ እንደሚታወቀው እኔ ፈጠርኳችሁ በማለት ከነገደ መላእክት የተለየ ከዛ ክብሩን አጣ፣ ወደ ጥልቅ ጨለማ እንደወረደ ይታወቃል። በዚህ ምክንያት ያው የወደቀ ሰው ጥላት ከወደቀ በኋላ ሌላውን የሚጥለውን ይፈልጋል፣ ጓደኛ ይፈልጋልና ለአዳም የተሰጠው ሕግ ነበር። ሶስት ነገሮችን ሶስት ትእዛዞችን ተሰጥቷል። እንዲጠብቅም እንዲመገብም የተሰጠው አደራ አለ። አርጋት ታደርግ የሚል ሕግም ለአዳም የተሰራው እዚህ ነውና ምንድነው ሶስት ምግቦች ሶስቱን ዕፀ በለሶች ዕፀ ሕይወት የሚባሉ ዕፀ በለስ ዕፀ ሕይወት የሚባሉና እነዚህም አንዱን ምግቡን ብላ የሚበላውን ብላ፣ ይችን ደግሞ ጠብቅ፣ ያንዱን ደግሞ ብላም አትብላም ብሎታልና ይህንን ካደረክ ግን ከዚህ ውጭ ከተላለፍክ ግን የሞት ሞት ትሞታለህ ብሎታል። እንግዲህ የሞት ሞት ማለት ምንድነው? ከእግዚአብሔር መለየት ነው። የሞት ሞት ትሞታለህ ብሎ ነግሮት ነበረ። ይህንን ግን ቸል በማለት ይህንን የሚያውቀው ሰይጣን ወደ አዳምና ሔዋን ሄዶ ለምንድነው እግዚአብሔር እንዲያትበሉ የከለከላችሁ አለውና፣ አይ አልከለከለንም፣ እግዚአብሔር እኮ ተመቅኝቷችሁ ነው፣ አዳልቶባችሁ ነው ይህንን እንዳትብሉ ያደርጋችሁ፣ ወይም አምላክ እንዳትሆኑ ነው። እሱ የሰራውን እሱ የጀመረውን ተግባር ወደ አዳም አመጣ ማለት ነው። ምንድነው እሱ? አምላክን ያነፈጠርኳችሁ ነው የፈጠርኳችሁ አይደል? ወደ አዳምን መላእክት ዘንድ ሽብር ፈጥሮ የተለየው እኔ ፈጠርኳችሁ በማለት ነው እና በፈጣሪ ቦታ በመግባቱ ነው። አሁንም አዳምና ሔዋን ምንድን ያላችሁ? አምላክ እንዳትሆኑ ነው። ይህንን ብትበሉ አይናችሁ ይገለጥላችኋል፣ አትሞቱም የሚል ትእዛዝ ሰጣችሁ። እግዚአብሔር ምን አላችኋል? ትሞታላችሁ ነበር ያላችሁ። እሱ ደግሞ አትሞቱም ማለት ተቃራኒ። አያችሁ፣ እዛን ጊዜ ዕፀ በለስን ቆርጠው እንዲበሉ አደረጋቸው። ወደ ጸጋው አዳምና ሔዋን ጸጋቸው ተገፈፈ፣ ራቁታቸውን ሆኑ፣ ከገነት ተባረሩ ወጡ። የሚለብሱት አጥተው ያው ዕፀ በለስ ቆርጠው ቅጠል እንደለበሱ ይታወቃል። የዛን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ በ11ኛው ሰዓት ድምፁን እያሰማ በገነት መጣ። መጥቶ ምን አለ? አዳምና ሔዋን አይት ያለው ከአዳም የሚል ድምጽ አሰማው። የሰው ኮቲ እያሰማ መጣ። ሰውየው ባይታይ እንኳን ሲረግጫው ወይም ሲራመድ መራመዱ ይሰማ ይታወቃል ማለት ሰው መጣ ወይስ የሰው ድምጽ ይሰማኛል የሰው ኮቲ ይባላልና ኮቲ እያሰማ መጣ ማለት ምን ማለት ነው? ይሄም ወደ ወርቁስና ምስጢሩ ምንድነው? ሰውኛ ያድንሃለው ሲለው ነው ይላሉ ሊቃውንትና ሰው ሆኖ እንደሚያድነው ሲያጠይቅ ሰው ኮቲ እያሰማ መጣ። የት ነህ የሚለውን ድምጽ አሰማው። አለ ጌታ ወይ ፈርቼ ተሸሽጌ ነው ያለሁት አለ። ምን ሆነ? ራቁትህን የሚል ይታወቃል። ሁላችሁም የምታውቁት ስለሆነ ነው እና መነሻው እዚህ ስለሆነ ማለት ነውና ራቁትህን መሆንም አልነገረህ። አታድርግ ያልኩህን ነገር አደረግክ፣ ለምን በላህ አለው። ያው ምክንያት ፈጠረ። ሔዋን አሳተችኝ አለ። እሷ ደግሞ ለምን አደረግሽ ተባለች። እባብ አሳተኝ ለማለት ተናገሩ። ሁሉም ያው እርግማን ደርሶባቸዋል፣ መርገም ደርሶባቸዋል። በዚህ ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ ልብሱን ቀይሮ ከቅጠል ወደ ሌላ ልብስ ወይም ከቁርበት የተሰራ ሰጣቸው ይላልና ከዚህ በኋላ ግረጠረ ወርደ በላብህ ብላታ በገጽከ የሚለው ቃል አሰማው። ሌላ ሁለተኛ የገባለት ቃል ኪዳን አለ። በሐሙስ ዕለት ወበመንፈቃ ለዕለት እትወለድ እምወለተ ወለትከ ወዲቅ ውስተ መርብከ ወትቤዘወከ በመስቀሌ ወበሞቴ ወበትንሣኤ። በ5 ቀን ተኩል በእግዚአብሔር ዘንድ 5 ቀን ተኩል ነው፣ ወይም 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ አድንሃለሁ የሚለውን ቃል ኪዳን ሙቼ በመስቀል ተሰቅዬ ሙቼ ተሰነስቼ አድንሃለሁ የምትለዋ ቃል ለአዳም ተነገረው። ያ ቃል ኪዳን እንግዲህ አዳም እየጠበቀ ሱባኤ እየገባ እየጾመ እየጸለየ መስዋዕት እያቀረበ 5500 ዘመን ያው እሱም ከሱ በኋላ ያሉም እንደዚሁ እየጠበቁት የሱ ትውልዶች ቆይተዋል ማለት ነው። ያው ዘመኑ ሲደርስ ጌታችን መድኃኒታችን ኢየሱስ ክርስቶስ 5500 ዘመን ሲፈጸም ከሰማየ ሰማያት ወርዶ ከድንግል ማርያም ተወለደ ነው እና ከዛም በኋላ እንግዲህ ስደቱ ምንድነው ስንል ሰው ለመሆን ነው። አንደኛው የሰው በመሆኑ ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰደደ እንላለን። ለምንድነው የተሰደደው? ሰው ስለሆነ እንግዲህ ፍጹም አምላክ ፍጹም ሰው ነው የሆነው። ፍጹም ሰው ለኛ የሚሰማል ለሱ ይሰማዋል።
እኛ እንደሚረበን ይረበዋል። የእኛን ስጋ ነውና የለበሰው የእኛን ባህሪ አድርጎ ነው የመጣውና እንደገና ደግሞ በአምላክነቱ የአምላክነትን ስራ ይሰራል ማለት ነው። መለኮትን የተዋህደው ስጋ ነው። ስጋ የአምላክ የሆነው ማለት ነው። መለኮትን ተዋህዶ ነው። ከድንግል ማርያም ስጋን ቢነሳ መለኮትን ተዋህዷል ማለት ነው። እና ከተወለደ በኋላ አስቀድሞ ትንቢት ተነግሮ ስለነበረ ሰብአ ሰገል የተባሉ 3 ነገስታት ከሩቅ ምስራቅ መጡ ነው። እጅ መንሻውን ይዘው ሊሰግዱለት መጡ። ባጭሩ ታሪኩ ሰፊ ስለሆነ መነሻው ማለት ነውና ሰብአ ሰገል ሊሰግዱለት ወደ ጌታ መጡ። አይቴሃሉ ዘተወልደ ንጉሠ እስራኤል የተወለደው የእስራኤል ንጉስ ወዴት አለ እያሉ እጅ መንሻውን ወርቅ ከዕጣንና ከርቤ ይዘው መጡ። ወርቅ ለመንግስቱ፣ ዕጣን ለክህነቱ፣ ከርቤ ደግሞ ለሞቱ ይላሉ ሊቃውንትና ምንድነው ወርቅ ንጉስ ስለሆነ ወርቅ አመጡለት። ለንጉስ የሚገበረው እጅ መንሻ የሚሰጠው ወርቅ ነውና ወርቅ ጽሩይ ነውና ወርቅ አንተም ደግሞ ጽሩይ የባህሪ ነህ ሲሉ ወርቅ ይዘውለት መጡ። ካህን ሊቀ ካህናት ይለዋልና ካህን ስለሆነ እና ዕጣንም አመጡለት ይላል። ያው ከርቤ ደግሞ ለሞቱ ነው። ከርቤ መራራ ነው። መራራ ሞትን ትቀምሳለህ፣ ለአዳም የተፈረደበትን መራራ ሞት ትቀምሳለህ ሲሉ ያንን አመጡለት ነው የሚለው። እንግዲህ እነዚህ ሰዎች ሲመጡ ከዚያ በፊት ምን የሚባል ትንቢት ነበር ይባል? አባታቸው ወይም ጀርስት የሚባል ፈላስፋ ነበረ። ያ ሰው አንድ ቀን ወንዝ ወርዶ ፍልስፍናውን በሚሰራ ሰዓት በሰሌዳ ኮከብ በሰሌዳ ላይ ተስላ በሰሌዳ ኮከብ ይላል ላይ ተስላ የእመቤታችን ምስለ ፍቁር ወልዳን አየ ይላል። የዚያን ጊዜ ያችን ይዞ ሄዶ በቤተ መዝገቡ መዛግብቱ ውስጥ አስቀመጣት እና ይህ ዘመን ሲፈጸም እንደዚህ አይነት ክርስቶስ ይወለዳል። በዚያን ጊዜና ሄዳችሁ እንዲሰግዱለት እጅ መንሻ እንዲሰጡት ብሏቸው ይህንን ነግሯቸው ሞተ ይላል። በሚሞትበት ጊዜ ከዚያ በኋላ ያንን ትንቢታዊ ቃል ሲጠብቁት ቆዩ። ከዚያን ጊዜና ጌታ በተወለደ ጊዜ ኮከብ እንዲህ አይነት ኮከብ ይሰርቅ የሚያይቆም ኮከብ ከምስራቅ ይወጣል የሚል ትንቢት ደግሞ ስለተነገረ ያንን መነሻ በማድረግ ጌታ በተወለደ ጊዜና በምስራቅ ኮከብን ምልክትን አይተዋል ማለት ነው። በዚህ ጊዜ ያው የተባለው ትንቢት ደረሰ፣ የተነገረው ትንቢት የተቆጠረው ሰማይ ደርሷል በማለት እጅ መንሻቸውን ይዘው ከሩቅ ምስራቅ 3 ነገስታት ሰራዊታቸውን አስከትለው መጡ። ሲመጡ ግን በምን ምክንያት ማን እየመራቸው መጣ ሲባል ኮከብ ይመራቸው ነበረ እና ያ ኮከብ እየመራቸው ሲመጡ ከሰው ሲደርስ ግን ኮከቡ ይሰወር ነበር ይላል። ከሰው ሲደርስ ያን ጊዜ ናሱ ሲሰወርባቸው መንገዱ የጠፋቸው ስለነበረ የታለ የተወለደው ንጉስ የታለ የአይሁድ ንጉስ የተወለደ የት ነው ባል ብለው ሲጠይቁ ሄሮድስ ሰማ። አንደኛው ይሄ ነው ሄሮድስ ሰማ። ሁለተኛ ደግሞ ሰይጣን ዲያብሎስ ደግሞ ሄዶ ደግሞ ሹክ ብሎታል ይላል። አናግሮት ነበረ ምን የሚል አንተና እኔን የሚያጠፋ ንጉስ ዛሬ በቤተልሔም ተወለደ ወዮልን ላንተም ለኔም ብሎ ነገረው። ያን ጊዜ ደንገጸ ወታው ሄሮድስ ወታው ይላልና ደንገጸ ወታው ያው ሄሮድስም ደነገጠ፣ ታወቀ፣ ተሸበረ ይላል። እንዴት ንጉስን ይያለሁኝ ንጉስ የሚነግሰው ተዋግቶ አሸንፎ ዲል አድርጎ ነው። አንዱን አጥፍቶ ነው የሚነግሰው። እንዴት እኔ ይያለ በምን ምክንያት ነው ሊነግስ የቻለው ብሎ ማለት ብሎ ደነገጠ ይላል። በዚያን ጊዜና ሰብአ ሰገልን አስጠርቶ ጠየቃቸው። ወዴት ነው እንደዚህ ብሎ ጠየቃቸው። በኋላ እሺ እናንተ ሰግዳችሁ ስትመለሱ መጣችሁ ለኔ ንገሩኝ፣ እኔ ምጄ እንሰግድለታለሁ አለ። አሁን ሊሰግድለት ሁሉ አይደለም ወገኖቻ፣ ሽንገላ ነው። አመካይቶ የሆነ ሰው ወስዶ በምክንያት አድርጎ ሰውን ይገላል አይደል? በዘመናችን አዎ ነው ያልጋብዝና እንደዚህ አይነት ቦታ እንዝናና ብሎ መልካም ፍቅር ያሳየ መስሎ ወስዶ ይገላል ማለት ነው። በገዛ ገንዘቡም ጋብዞ የሚገደል ሰው አለ እና በዛሬም አለ ሽንገላ። መልካም ነገር እያሳዩ በአፎሙ ይድህሩ ወበልቦሙ ይረግሙ። በአፋቸው ይሸነግላሉ፣ መልካም ይመስላሉ፣ ግን በውስጣቸው ደግሞ መርገምና አመጽ የተመላ ነው ይላልና በእንደዚህ አይነት ምክንያት አሁን የሚሰግድለት ሁሉ አይደለም ለመግደል ሳስቦ ስለነበረ የእግዚአብሔር መልአክ ደግሞ ይህንን ተንኮሉን ስለሚያውቅበት ከእግዚአብሔር ጋር የታዘዘ መልአክ መጥቶ ለሰብአ ሰገል ነገራቸው። 2 ዓመት ተጉዘው መጥተው ሕፃኑን አገኙት ይላል። ወድቀው ሰገዱለት፣ እጅ መንሻውን ሰጡት። ከዚያም በኋላ በመጣችሁበት እንዲያትሄዱ ብሎ እግዚአብሔር መልአክ ነገራቸው ይላል። ከዛ ተመልሰው ሌላ መንገድ ቀይሰው በሌላ ቦታ መንገድ ሄዱ እና 2 ዓመት የተጓዙትን
40 ቀን ተጉዘው ሀገራቸው ደርሰዋል ምናምንና ሬናሁ ወረከምናሁ አገኘነው ሕፃን የተወለደውን ንጉስ ብለው ደስ እያላቸው ወደ ሀገራቸው ተመለሱ ይላል። በዚህ ምክንያት አሁንም የሄሮድስ ቅናት ከባድ ነውና ተሸብሮ ስለነበረ ሰብአ ሰገል ደግሞ እንዳታሉት በሰማ በተረዳ ጊዜ ሌላ መንገድ ወይም የሚያጠፋበት ወይም የሚገልበት መንገድ አሰበ። መኳንንቱን፣ ካህናቱ፣ ሊቃነ ካህናቱን፣ ጸሐፍቶችን ሰበሰበና ጠየቃቸው ይላል። ምን ብሎ ነው የጠየቃቸው? እስኪ እንደዚህ አይነት በቤተልሔም እንደዚህ ንጉስ ተወልዷል ይባላል። የተወለደ የአይሁድ ንጉስ የተወለደ ቦታ የት ነው ታውቃላችሁ ወይ? በትንቢታችሁ ወይ በመጽሐፋችሁ ውስጥ አለ ወይ ብሎ ጠየቃቸው ይላል። ያን ጊዜና አዎ አለ። ትንቢተ ሚልክያስ ምዕራፍ 3 ላይ ተጽፎ እናገኛለን። ወአንቲኒ ቤተልሔም ምድረ ኤፍራታ ኢትያቲ መንግስት ይላል። እስመምኔኪ ወጽእ ንጉስ ዘይሬዎሙ ለሕዝቤ እስራኤል። አንቺ ቤተልሔም ከይሁዳ አውራጃዎች ብትበልጭ እንጂ አታንሽም። አዎ እስራኤልን ነፃ የሚያወጣ ንጉስ ላንቺ ይወለዳል። የነጋሪት ድምጽ ይሰማብሻል፣ የመላእክት ምስጋና ይሰማብሻል ብለው ነብዩ ሚልክያስ እንደተናገረ ያንን እንዳለ ለሄሮድስ አስረዱት ማለት ነው። በዚያን ጊዜና ምን ላድርግ ብሎ አሰበ። አማካሪዎቹን ደግሞ ሰበሰበ። አማካሪዎቹን ሲሰበስብ አማካሪዎቹ ምንድነው ያሉት? እንግዲህ በቤተልሔም ከተማ ወይም በቤተልሔም በኢየሩሳሌም አካባቢ ያሉትን ከ2 ዓመት እስከ 2 ዓመት ተኩል ያሉትን ወንዱን ህፃናት አሰብስብ፣ በዚያ መካከል ላይ ልትገኝ ይችላል፣ ያን ጊዜ አብረህ እሱን ትገለዋለህ ብሎ መከሩት ይላል። እንግዲህ ክፉ አማካሪ እንደ ወገኖቻችን ልብ ማለት ያስፈልጋል። መካሪ ማለት በጥፋት ላይ ጥፋት የሚያመጣ ሳይሆን ሰው እንዳይሳሳት ከስተቱ እንዲመለስ ማለት የሚያስፈልገው፣ አስተማሪ የሚያስፈልገው ከስተታችን እንድንመለስ ነው፣ እንድንገሰጽ ነው አይደለ? አማካሪ የሚያስፈልገው የኛ ነገር ልክ መስሎ ስለማይታይ ልንሳሳት ስለምንችል እንዳንሳሳት ከስተታችን እንድንመለስ ነው አማካሪ የሚያስፈልገው አይደለ? እንጂ ደናውን አመል የሚያጠፋ የሚያበላሽ አይደለም አማካሪ መሆን ያስፈልገው። ክፉ ምላስ የለዘመው ምንድነው? አንዳንድ ጊዜ ምስለ ጠዋይ ተጠው ይላል። ከክፉ ጋር የዋለ ሰው ክፉ ይሆናል ይላል። እና በዘመናችን የምናየው የተለያየ አማካሪዎች አሉ። ባለስልጣናቱም በተለያየ በጓደኝነትም ያሉ አማካሪዎች አሉ። በትዳራችንም ላይ በህይወታችን ላይ በባልንጀራም በጓደኝነትም ላይ አማካሪዎች ያልናቸው ሰዎች አሉ። ግን የሚያማክሩ እንድንስተካከል ያንን ነገር በመልካም ነገር እንድንወጣ እንድንፈታው ሳይሆን ከዛ ያንን የበለጠ እንዲባባስ የሚያደርጉ ናቸው። ይሄው ሀገራችንም በጦርነት በተለያየ በደም ማፋሰስ ላይ ያለችው ምንድነው? ክፉ መካሪዎች ስለበዙ ነው። ተው የሚል የለም። ይሄ መልካም አይደለም፣ እስኪ አንተ ተው የሚል ስለሌለ አማካሪ ተብለው የተቀመጡት ክፉ ነገር ስለሚመክሩ በዚህ ምክንያት ያው እንደምናየው ሞት ነግሷል ነው ያለውና ሀገራችን ዳማ ሆና ነው ያለችው በአሁኑ ሰዓትና ወገኖቻችን። ስለዚህ አንዳንድ ሰው በትዳሩ ላይ ቢሆን ባልና ሚስት ተጣልተው ሊሆን ይችላል። ሄዶ ለጓደኛው ወንዱ ቢያማክር ለምን አትታወት ለሞላ ሴት ብለው የሚያጣጥሉ ሰዎች አሉ። ሴቷንም እንደዚሁ ለአሁን ወንድ ደግሞ ብለሽ የሚሉ ሰዎችና ትዳር የሚያፋርሱ ሰዎች አሉ። እነዚህ ምንድን ናቸው? ክፉ አማካሪ ናቸው። ልክ ሄሮድስን እንዲያማከሩት ክፉ አማካሪዎች ማለት ነው። በዚያ ጊዜና ሄሮድስ ይህንን አድርግ ባሉት ጊዜና በምን አይነት መንገድ ልሰብስብ፣ እንዴት ብሎ ይሰበሰብልኛል፣ ሰው እንዴት አድርጎ ወላጆቹ እንዴት እሺ ብለው ያመጡልኛል ብሎ ባሰበ ጊዜና ከቄሳር እንዲህ የሚል ትእዛዝ ወጥቷል። ለወላጆቹ መሬት ይሰጣቸዋል፣ ቀለብ ይሰፈርላቸዋል ብለህ ንገራቸው። ለህፃናቱ ደግሞ በቤተ መንግስት ምግብ እየተሰጣቸው ልብስ እየለበሱ ያማረ ምግቦችን እየተመገቡ በቤተ መንግስት እንዲኖሩ ለውትድርና በኋላ ስለምፈልጋችሁ ብሏል የሚል ትእዛዝ ከቄሳር መጥቷል ብለው እንዲናገር ነገሩት ማለት ነው። ይሄንን በዚህ በአዋጅ ያሳወጀ ማለት ነው። በዚህ ምክንያት አዋጅ ሲያሳውጅ በሙሉ የሰማው ሁሉ ያው ጥቅም ጉዳይ ነውና መሬት ለማግኘት ገንዘብ ለማግኘት ሲባል ያሉትን በሙሉ ወላጆች ሁለትም ያለው 3 ልጆቻቸውን ይዘው መጡና አስረከቡ ማለት ነው። የሌላቸው ደግሞ መሬት እናገኝበት፣ ቀለም እናገኝበት፣ ባካችሁ ስጡ ልጆቻችሁን በማለት እየተዋሱ ይዘው ሄዱ ነው የሚለው ታሪኩና በዚህ ጊዜ ከ2 ዓመት እስከ 2 ዓመት ተኩል የሆኑ ህፃናት በኢየሩሳሌም በቤተልሔም አውራጃ ተሰበሰቡ ይላል። የተሰበሰቡት ህፃናት ብዛት 144,000 ህፃናት ተሰበሰቡ ይላል። በዚያን ጊዜና በአንድ ቀን እነዚህን ሁሉ አስፈጃቸው ይላል። እንግዲህ ኢየሩሳሌም እነዚያ መሬት ቀለብ እናገኛለን ብለው ጓጉተው ለገንዘብ ብለው ልጆቻቸውን አምጥተው ያስረከቡ ወላጆች እንኳን ገንዘብ ሊያገኙ ቀርቶ ልጆቻቸውን ማተው እንባቸውን ጨርሰው ደም አለቀሱ። ኢየሩሳሌም ወይም ቤተልሔም አካባቢ ሆነች አቸዳማ ሆነች ማለት የደም መሬት ሆነች።
የዚያ ሁሉ ህፃናት ደም ፈሰሰ ማለት ነው። ከዚያ በዚያን ጊዜ እንግዲህ እግዚአብሔር መልአክ ተገልጾ በዚህ ምክንያት ነው ጌታ እንዲሰደድ ወደዚያ እንዲሄድ የተናገረ እግዚአብሔር መልአክ ነው። ወአስተራዮ መልአክ እግዚአብሔር በህልም ለዮሴፍ ይላል። ከእግዚአብሔር የተላከ መልአክ ለዮሴፍ በህልም ሲል ተነጋገረው ነው የሚለው። ተንስ ወነጻ ህፃነ ወሞ ወጉየዩ ውስተ ምድረ ግብጽ ወሃሉ ኢየሱስ ካመነግረከ ተነስተህ ህፃኑንና እናቱን ይዘህ ወደ ምድረ ግብጽ ሂድ እኔ እስከምነግር ድረስ ተመለስ ብዬ እስከምነግር ድረስ በዚያ ተቀመጣለው ነው የሚለው። ያን ጊዜ በህልም ያኔ የተነገረውን ይዞ ዮሴፍ በሌሊት ተነስቶ እናቱንና እመቤታችንና ጌታን ይዞ ከሰሎሜ ጋራ ወደ ምድረ ግብጽ ተሰደዱ ማለት ነው። እና ጌታ ደግሞ በዚህ ሰዓት ጌታን ሊያገኝ አልቻለም። በዚህ አጋጣሚ ዮሐንስ መጥምቅም ዘካርያስን በዚህ ምክንያት ነው ካንተ ቤት ነው የተደበቁት በማለት ዘካርያስንም በቤተ መቅደስ እንዲገደል የተደረገው በዚህ ምክንያት ነው። ያን ጊዜ እግዚአብሔር መልአክም ዮሴፍን እመቤታችንን ብቻም ሳይሆን ኤልሳቤጥንም ዮሐንስን ይዛ ወደ በረሃ እንድትሸሻት ያደረገው በዚህ ምክንያት ነው። ዮሴፍ በበረሃ የኖረው ዮሐንስ መጥምቅ በዚህ ምክንያት ነው ወገኖቻችንና ለማንኛውም በዚህ ምክንያት የጌታ ስደት ሆኗል ማለት ነው። አንደኛ ሰው ስለሆነ በዚህ ተሰዷል ማለት ነው። ምክንያቱም የለበሰው ስጋ አንደኛ የሚደማ የሚቆስል ሞት የሚስማማው ስጋ ስለለበሰ እና ሰው ፍጹም ሰው ስለሆነ የሁሉ መከራ ተገዛ ምክንያት ተገሎ ቢሆን ኖሮ ሙቶ ቢሆን ኖሮ ሰው መሆኑም ወይም ወደዚህ ዓለም መምጣቱ የሚያስደንቅ ነገር አልነበረም፣ አይሆንም ማለት ነው። ምን መሰላችሁ የማይሆንበት አንድ ሰው በህፃንነቱ ቢሞት ታሪክ አይጻፍለትም፣ ታሪክ አይነገርለትም። ለምን የሰራው ስራ የለማ። ጌታችንም የሚሞትበት ጊዜው ገና ነው። ሁለተኛ የመጣው ደግሞ ዓለምን ለማዳን ነው። የሚያድንበት ሁለት መንገድ ነው። አንደኛ አስተምሮ ነው፣ በማስተማር ነው፣ በታምራት ነው። ህሙማነ ስጋንም በታምራት ህሙማነ ነፍስን በትምህርት ነበር የሚያድን የነበረው አይደለም። በሁለት መንገድ ነው ያዳነውና በዚህ ምክንያት አስተምሮ ሳያስተምር ቢሞት ኖሮ ሊነገር አይችልም። ወንጌል ለኛ ተጽፋ ዛሬ አትደርስንም ነበረ። እሱ ያስተማረው ወንጌል አይደለ ዛሬ የምንጠቀምበት እሱ ያስተማረው ትምህርት ነው። ስለዚህ ጌታ ደግሞ አስተምሮ ነውና መጨረሻ ለመስቀል ተሰቅሎ የሚሞተው ጊዜ ሞቱ ስላልደረሰ ወደ ግብጽ እንዲሰደድ ሆኗል ማለት ነው። እና ከዚያው ሳለ ለምን አልዳንም የሚባለው ያማ ቢሆን ኖሮ ደግሞ ሰው መሆኑ አይጠበቅም ነበረ። ምክንያቱም አዳምንስ ለምን እዛው እንዳለ ሰው ሳይሆን ለምን አላዳነው በዚያን ጊዜ የሚሉ ሰዎችም አሉ። እና ይሄ ደግሞ ፍትሃዊነቱ አያስደንቅም ማለት ነው አይደል? ፍትሃዊ ዋናው ትልቁ ነገር ፍትሃዊነቱ ነው። ትሞታለህ አለው ሰይጣን አትሞቱም ማለት የሰይጣን ደግሞ አማናዊ አልሆነም አይደል? አዎ ሞቱ እግዚአብሔር ያለው ሆነ አይደል? ስለዚህ በዚህ ምክንያት ጌታችን እዚያው እንዳለ ድኖ ኖሮ በምትሃት ነው ነበር። ሰው መሆኑን ይጠራጥሩና ሰው መሆኑ ደግሞ አይነገርለትም ነበር ማለት ነው። ሰው ስለሆነ ተሰደደ ነው አንደኛው የዚህ ምክንያት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ምድረ ግብጽ እመቤታችን ይዛ ልጇን ተሰደደሽ ማለት ነው። ደግሞ አሁን የሚያርፉበትን ሰዓት ከኛ ጋር ስላሳለፉ በእውነት በጣም ደስ ብሎናል። እናንተም ተመልካቾቻችን እንግዲህ ብዙ መልእክት እንዳገኛችሁበት በዚህ መካከል ራሳችሁ እንደፈተሻችሁበት እንደተማራችሁበት ተስፋ እናደርጋለን። እግዚአብሔር አምላክ የሳምንት ሰው ይበለን። የዛሬ ያለንን ፕሮግራም በዚህ ያጠቃልናል። ይቆየን። ያሬዳዊ ዝማሬ ቃለ እግዚአብሔር የተለያዩ መንፈሳዊ መርሃ ግብሮች ለማግኘት መላከ ራማ ቲዩብ ምርጫችሁ ይሁን።